ሰላም ሰላም ውድ ቤተሰብ እንዴት ናችሁ? ለቤት አዲስ የሆናችሁ የደውል ምልክት እየተጫናችሁ ቤተሰብ ሁኑ። ነባሮች እንኳን ደህና ቆያችሁ፣ አዲሶች እንኳን ደህና መጣችሁ። ቤተሰቦቼ ሀሳብ አስተያየታችሁን አስቀምጡልኝ። ውድ ቤተሰቦቼ ለዛሬ እንግዲህ የላችሁ ብቅ ያልኩትኝ ለቁርስ የሚሆን ፈጣን የቡላ ገንፎ አሰራር ነው። አብረን የምናየው ነው። አብረን እንስራ። ውድ ቤተሰቦቼ እንግዲህ የሚያስፈልገን 3 ማንኪያ የቡላ ዱቄት፣ ወተት በወተት ነው እና የምሰራው ወተት ያስፈልገናል። በአጭር ደቂቃ ውስጥ ምንም ጊዜ ሳንወስድ እንሰራለን ማለት ነው። እንግዲህ ውድ ቤተሰቦቼ በቅድሚያ ቡላውን እንደዚህ አድርገን መንፋት ግድ ይለናል ማለት ነው። በዚህ መልኩ እንግዲህ ከነፋ ነው በኋላ ቡላውን አንድ ኩባያ ወተት አዘጋጅተን እንደዚህ መጨመር ነው። ከጨመርነው በኋላ እንዳይጓጉልብን በደንብ አድርገን ቀዝቃዛ ወተት ማለት ነው፣ ሙቁን አይደለም። በደንብ አድርገን በዚህ መልኩ እንመታዋለን እስከሚፈርስ ድረስ ማለት ነው፣ እንዳይጓጉልብን። ቤተሰቦቼ ለቤቴ አዲስ የሆናችሁ የደውል ምልክቱን እየተጫናችሁ ቤተሰብ ሁኑ። ነባሮች ደግሞ አበረታቱኝ። ሀሳብ አስተያየታችሁን አስቀምጡልኝ። ለእኔ የጠቀመኝን ጥሩ ነገር ማንኛውንም ነገር አቀርብላችኋለሁ ማለት ነው። ጥሩ ነው ያስተምራል የሚለውን የሚባል ነገር ከሆነ ለራሴ ሞክሬው ለእናንተ ደግሞ አካፍላችኋለሁ ማለት አታውቁም ማለት ሳይሆን ለአንድ ሰው እንኳን ይጠቅማል በማለት ነው። እንግዲህ ውድ ቤተሰቦቼ በዚህ መልኩ ከበጠበጥነው በኋላ ብረት ድስታችንን እሳት ላይ ጥደን ትንሽዬ ዘይት ወይንም ቅቤ እናንተ እንደፈለጋችሁት ማለት ነው እናደርጋለን። ከዛንም ትንሽ ሞቅ ካለልን በኋላ የቡላውን አሁን የበጠበጥነውን ማለት ነው የሱን መጨመር ነው ብረት ድስት ውስጥ። ውድ ቤተሰቦቼ እንግዲህ ይሄንን ቡላውን ከቂቤ ወይንም ከዘይቱ ጋር እንደዚህ አድርገን ካደባለቅነው በኋላ እጃችን ሳያርፍ ማማሰል አለብን ማለት ነው። እስከ መጨረሻ ውጤቱን እስከምናይ ድረስ ማማሰል ግድ ይለናል። ውድ ቤተሰቦቼ ሀሳብ አስተያየታችሁን አስቀምጡልኝ፣ አበረታቱኝ፣ አብረን እንደግላችኋለሁ። ይሄ ቂቤውን የቀለጠ ቂቤ ነው። እሱን የጨመርኩበት ለምንድን ነው? እንዳይጓጉልብን ነው። እናንተ በፈለጋችሁት አድርጋችሁ እንደፈለጋችሁት መስራት ትችላላችሁ። ከፈለጋችሁ ቡላውን በጥብጣችሁ አስቀምጣችሁ አጥላችሁ መስራት ትችላላችሁ። ከፈለጋችሁ ደግሞ ውሃውን አፍልታችሁም የተበጠበጠውን መጨመር ትችላላችሁ። እንደፈለጋችሁት ይሆናል ማለት ነው። በጣም ቆንጆ ነው። ሞክሩት ገዝታችሁ። በጣም ቆንጆዬ ቡላ ነው። በቃ ጣዕሙ ምኑ ቡላ አለ። ቡላ ነው ተብሎ በጣም የማይሆን ቡላ የሚሸጡ አሉ፣ ግን ይሄ ቡላ ደግሞ በጣም ቆንጆ ነው። እናንተም እንግዲህ በያላችሁበት አካባቢ የምታገኙ ከሆነ ገዝታችሁ መጠቀም ነው ማለት ነው። ስትቀምሱት ነው እንጂ ጣዕሙን የምታውቁት አይታችሁ ብቻ ምንም እንትን ላይላችሁ ይችላል ማለት ነው። እንግዲህ ውድ ቤተሰቦቼ ቡላችን ምንም አክል ደቂቃ አይፈጅም። ደግሞ ጨው አልጨመርሽም እንዳትሉኝ፣ እኔ ጨው ስለማልፈልግ ነው። እራሱ ቡላው ጨው አለው። ከዛን ደግሞ በርበሬ ስንጨምር በርበሬውም ጨው ስላለው አያስፈልግም። እናንተ እንደፈለጋችሁ አድርጋችሁ። ቡላ እንደሌላ የገንፎ እህል አይደለም፣ ሰዓት አይፈልግም። እንግዲህ ውድ ቤተሰቦቼ ያገነፋሁትን ገንፎ የቡላውን ማለት ነው በዚህ መልኩ ማስቀመጫ ሳህን ጣባ ናት እንደዚህ አድርጌ አዘጋጅቼ ቂቤ ቀለጠውን ጨምሬበት
አሁን እንግዲህ እዚህ ውስጥ እየገለበጥኩት ነው። በጣም ቆንጆ የሚጥም ነው። እናንተ ሰርታችሁ ቅመሱት። ስትቀምሱት ነው እንጂ ጣዕሙን የምታውቁት። እንደዚህ በአይን አይሆንም ማለት ነው። እንግዲህ ውድ ቤተሰቦቼ እንደዚህ በዚህ መልኩ ቂቤያችሁን ጨረረር አርጋችሁ ከዛ ነው የሚቀረን እንግዲህ ውድ ቤተሰብ በርበሬ ነው ማለት ነው። በርበሬውን እንግዲህ በዚህ መልኩ ነው ለቡላ የምንጨምረው ማለት ነው። እንደ ሌላው ገንፎ አይደለም። ቡላ ስትሰሩ ለየት ይላል። በርበሬ አጨማመሩም ሁሉ ነገሩ ይለያል ማለት ነው። እናንተ የምትፈልጉትን አክል ነው መጨመር ያለባችሁ። በርበሬውን በዛ ቂቤውን በዛ እንዳትሉ፣ እኔ እንደምፈልገው አድርጌ ነው ማለት ነው ያዘጋጀሁት። እናንተም ደግሞ እንደፈለጋችሁ አድርጋችሁ ሀሳብ አስተያየታችሁን አስቀምጡልኝ። የደውል ምልክቷን እየተጫናችሁ ቤተሰብ ሁኑ፣ ቤተሰብ ያልሆናችሁ ማለት ነው። ይኸው እንግዲህ በዚህ መልኩ ያማረ ቡላ ሆኗል። ኑ አብረን እንብላ ቁርሳችንን ማለት ነው። በጣም ቆንጆ ቡላ፣ ጣፋጭ ቡላ ነው። በጣም ነው የሚጥመው። እንደ ሌላው ገንፎ አይደለም። በጣም ቡላ እንዴት ነው ሆዳችሁ ውስጥ እንትን አይልም። እንደ ስንዴ እንደ ገብስም አይደለም፣ ይለያል። በቃ ለየት ያለ ነው። በጣም ቆንጆ ነው። ግን ያው ቅባት ይፈልጋል። እንደዛ ነው ውድ ቤተሰቦቼ። ቅባት አድርጉበት። ቂቤ ሲሆን በቃ ቆንጆ ነው። ደስ ይላል ስትበሉትም ማለት ነው። ይሄን የመሰለ መስለዋል። ኑ እንብላ። በሌላ ስራ እስከምንገናኝ ደህና ሁኑ።